ለመሆኑ ከእርግዝና በፊት ምን አይነት ዝግጅት ማድረግ እንዳለብዎ ያውቃሉ? እንደሚታወቀው ከእርግዝና በፊት በቂ ዝግጅት ማድረግ በጣም አስፈላጊ ነው። ጤናማ እርግዝና ለማግኘት አንዲት እናት እርግዝና ከመከሰቱ በፊት ቀጥሎ ያሉትን እንድታደርግ ብዙ ጊዜ ይመከራል። መጀመሪያ ቁጥር አንድ ላይ የተቀመጠው ነገር አጠቃላይ የጤና ምርመራ ማድረግ ነው። እርግዝና ከመከሰቱ ቀደም ብሎ አጠቃላይ የጤና ምርመራ ማድረግ አስፈላጊ ነው። እርግዝና ከመከሰቱ በፊት ጤና ችግር ካለ ቀድሞ መታከም ለጤና እርግዝና አስፈላጊ ነው። ለጤናማ የሆነ እርግዝና እንዲኖር ከተፈለገ አስቀድሞ አጠቃላይ የጤና ምርመራ ማድረግ አስፈላጊ ነገር ነው ማለት ነው። ሁለተኛ ፎሊክ አሲድ መውሰድ መጀመር። ፎሊክ አሲድ መውሰድ መጀመር እርግዝና ከመከሰቱ ከ3 ወር ቀደም ብሎ መጀመር ለህፃን አእምሮና የጀርባ አጥንት ጤና ጠቃሚ ነው። ሌላውና ሶስተኛው ነገር ደግሞ ጤናማ ምግብ መመገብ። ጤናማ ምግብ መመገበው አንዲት እናት ጤናማ የሆነ ወይም ደግሞ ጤናማ የሆነ የሰውነት ጥንካሬ እንዲኖራት ያደርግና ምናልባት ሰውነቷ በመጠንከሩ ደግሞ ለእርግዝና ዝግጁ እንድትሆን ያደርጋታል ማለት ነው። ለምሳሌ አትክልት ነገሮችን፣ ፍራፍሬ፣ የፕሮቲን ሶርስ ሲሆን ለምሳሌ እንደ እንቁላል፣ ምስር፣ ስጋ እነዚህ አይነት ነገሮችን ቀደም ብላ ብትመገብ እርግዝናው ጤናማ እንዲሆንና የሚወለደው ልጅም ጤናማ እንዲሆን ያደርጋል ማለት ነው። አራተኛ ማለት አንዲት እናት እርግዝና ከመከሰቱ በፊት ማድረግ ያለባት ነገር እንዳለ ሆኖ ማድረግ የሌለባት ነገር ደግሞ ይኖራል። አንዲት እናት ከእርግዝና በፊትም በእርግዝና ሰዓት እንዲሁም ደግሞ ልጇን በምታጠባበት ሰዓት ማስወገድ ያለባት መጠጦችና አላስፈላጊ ሱሶች አሉ። ለምሳሌ እንደ አልኮል፣ ሲጋራ እና የተለያዩ የእጽ አይነቶችን መጠቀም ለራስ ጤናም ለጽንሱም በጣም አስቸጋሪ የሆነ የጤና እክል ሊያጋጥም ይችላል። ለህፃንም በጣም አደገኛ ነው። አምስተኛ ክብደትን መቆጣጠር። በጣም ከመጠን በላይ ያለ ክብደት መጨመር እና በጣም ከመጠን በታች ያለ ክብደት ማነስም ሁለቱም ለእርግዝና ላይ ከባድ የሆነ የጤና እክል ሊያጋጥም ይችላል። ተመጣጣኝ ክብደት ለጤናማ እርግዝና አስፈላጊ ነው። ቀለል ያለ እንቅስቃሴ ማድረግ ሊሆን ይችላል። ለምሳሌ ሌላውና ስድስተኛው ነገር ደግሞ የአእምሮ ዝግጅት። እርግዝና ከመከሰቱ በፊት ልክ አካላዊ ዝግጅት እንደሚያስፈልግ ሆኖ የአእምሮ ዝግጅት ያስፈልጋል። ጤናማ የሆነ እርግዝና እንዲኖር ከፈለገች አንድ እናት መጀመሪያ የአካላዊ ዝግጅት እንዳስፈልጋት ሁሉ የአእምሮ ዝግጅትም ያስፈልጋታል ማለት ነው። ለምሳሌ ጭንቀት ሊያመጡ የሚችሉ ነገሮችን መቀነስ። ቤት ውስጥ ብዙ ነገሮች ሊኖሩ ይችላሉ። በአካባቢ በስራ ቦታ ጭንቀት ሊያመጡ የሚችሉ ነገሮች ብዙ ነገሮች ሊኖሩ ይችላሉ። እነዛን ነገሮች ማስወገድ መቻል ያስፈልጋል። እነዚህ ነገሮች ለማስወገድ ከአጋር ጋር መመካከር ያስፈልጋል። አጠቃላይ የቤተሰብ ዝግጅት አስፈላጊ ነው። ሶስተኛው ደግሞ የወር አበባ ዑደትን ማወቅ። ብዙ ጊዜ አንዲት እናት በወርሃዊ የሆነ የወር አበባ ዑደት ካላት ትክክለኛ ፈርታይል ፔሪድ ወይ ደግሞ ለእርግዝና ምቹ የሚሆንበትን ሰዓት በቀላሉ ማወቅ ትችላለች። ለምሳሌ የወር አበባ ዑደት ማወቅ ለመፀነስ አመቺ የሚሆነውን ጊዜ ለማወቅ ያግዛል። ትክክለኛ የወር አበባውን ዑደት የምታውቅ ከሆነ አንድ ሴት ለመፀነስ አመቺ የሆነውን ጊዜ ለማወቅ በጣም ያግዛል። ከወር አበባ ከመጣ ለምሳሌ ከ12 እስከ 16 ቀን መካከል የበለጸገ እንቁላል ከሴቷ ይለቀቃል። ይህ ለመፀነስ በጣም ተመጣጣኝ ጊዜ ነው ወይ ደግሞ በጣም አስፈላጊ ጊዜ ነው ማለት ነው። ሌላኛውና ሰባተኛው ደግሞ ክትባት መውሰድ ማረጋገጥ። አንዲት እናት ለእርግዝና ከመዘጋጀቷ በፊት እንዳልነው ቅድም አላስፈላጊ የሆኑ በሽታዎች ወይ ሊከላከላት የሚችል ለልጇም ወይ ደግሞ ለራሷም ጤና ሲባል አስፈላጊ የሆኑ ክትባቶችን መውሰዷን ማረጋገጥ መቻል ይችላል። ለምሳሌ እንደ ሄፓታይተስ እና ኤቦላ አይነት ክትባቶች። እነዚህ ክትባቶች ህፃንን ሊጎዱ የሚችሉ በሽታዎችን ይከላከላሉ። 9ኛ ጊዜ መስጠት ነው። ለምን ዛሬ አልተከሰተም እርግዝና? ምናልባት እርግዝና በተፈለገ ሰዓት ላይ ሊከሰት ይችላል። ወዲያውኑ በፈለግንበት ሰዓት ላይሆን ስለሚችል ጊዜ መስጠት ያስፈልጋል። ትዕግስት አስፈላጊ ነው። ነገራችን ላይ እንደ አጠቃላይ ጤናማ ምግብ መብላት፣ ውሃም ብዙ መጠጣት ይህን በእርግዝና ሰዓትም ከእርግዝና በፊትም ከእርግዝና በኋላም አስፈላጊ ነገር ነው ማለት ነው። በየቀኑ ትንሽ እንቅስቃሴ ማድረግ፣ በጣም ያልበዛ በትንሹ እንቅስቃሴ ማድረግ አስፈላጊ ነው። በእርግዝና ሰዓትም ቢሆን ሌላም ምናልባት ከእርግዝና በፊት ፎሊክ አሲድ መውሰድ ቢፈልግም ከእርግዝና ከተከሰተ በኋላም በተለይ ከ5 ወር በፊት እነዚህን ፎሊክ አሲድ እና አይረኖችን መውሰድ ጤናማ የሆነ ልጅ እንዲኖር ይችላል። እንዲሁም ደግሞ በተመሳሳይ እናትየዋ ላይ የደም ማነስን የመከላከል አቅም አለው ማለት ነው። እንደዚህ አይነት መረጃዎችን
ለማግኘት ከፈለጋችሁ ይህን ቻናል ሰብስክራይብ በማድረግ መከታተል ትችላላችሁ ማለት ነው